ሰላም ሰላም እንኳን ወደ ስሜት ቻናል ቲዩብ በደህና መጣችሁ። እዚህ ቻናል ላይ አስቂኝ አስተማሪ የሆኑ ቪዲዮዎችን የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን ተቀላቀሉ። ወደ አስቂኝ ቪዲዮዎችን እንሄዳለን። ዛሬ የምናሳያችሁ ማለት ነው እዚህ ጋር 3 አይነት ምግብ አስቀምጠናል። ጥቅል ጎመን ነው ይሄኛው። ጥቅል ጎመኑ ምን አይነት ከለር ነው? በርገንዲ ከለር ነው ጥቅል ጎመኑ ማለት ነው። ጥቅል ጎመን አለ እዚህ ጋር ደግሞ ሰላጣ አለ፣ እዚህ ጋር ደግሞ ቀይ ስር አለ ማለት ነው። ይሄንን ምግብ ማለት ነው 3 ልጆች አይናቸውን በሻርፕ አስረን እዚህ ጋር እናመጣና ጥቅል ጎመን ነው ወይ ያው ከለሩንም ባይናገሩ ጥቅል ጎመን መሆኑን ሰላጣ መሆኑን እንዲሁም ቀይ ስር መሆኑን የመለየት ስራ ይሰራሉ ማለት ነው። በዚህ ውስጥ ያው አስቂኝ የሆኑ ነገሮች ይፈጠራሉ ብዬ አስባለሁ። ቪዲዮአችንን እየተከታተላችሁ ቻናላችንን እየተቀላቀላችሁ እያበረታታችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታዩ እያልን ወደ ቪዲዮአችን እንሄዳለን። ተከታተሉን። ይሄ ምንድን ነው? ይሄ እስቲ ቅመሹ ምንድን ነው? ጎመን። እሺ ጎመን ነው። እሺ ነይ እዚህ ጋር ደግሞ አፉዬ፣ ይሄ ደግሞ ምንድን ነው? ቢዩ እስቲ ምንድን ነው? እሺ ይሄስ? ሂጂ እዛ ጋር ደግሞ ነይ። ይሄኛው እቺኛ ውሰጂ አንድ። እሱስ ምንድን ነው? ጎመን ነው። ጎበዝ። አፎም ይጨርሳለች። በኋላ ውጤት እናሳውቃቸዋለን። ነይ እንግዲህ አንቺ ና ዮሐንስ ወደ እኔ ና። ምንድን ነው ዮሐንስ? ጥቅል ጎመን። እሺ ቀጥል። አዎ በእንጀራ ከፈለክ ብላ ብላ። ዮሐንስ ሰዓት እያለቀ ነው በእንጀራ ከፈለክ ብላ። ይኸው እንጀራ አለ እኮ እዚህ ጋር። ይኸው እንጀራ። እሺ እሺ እዚህ ጋር ይሄ ባዶም መብላት ትችላለህ። እሱ ለምን? ለሰውነት ጠቃሚ ስለሆነ ማለት ነው። ጎመን። እሺ ዮሐንስ ጨርሷል። ተጠጋ ወደዚህ ዮሐንስ። ያብስራና ወደዚህ ያቡ። ዲስኳሊፋየር ነው የምትሆነው ካየክ። እሺ ይሄ ምንድን ነው ያቡ? እሺ ጨርሰሃል። ና እዚህ ጋር ና። ይኸው በእንጀራ ብላ ከፈለክ። ይጥማላ። ይኸው እዚህ ጋር ና። ያብስራ ና። እየበላ እያየህ እንዳይሆን። ይኸው እዚህ ጋር ና እጅህን። ይኸው እዚህ ጋር። እሺ ጎበዝ። ሂድ እዛ ጋር። እሺ ብላና ጥቅል ጎመን አይደል ያልከው? ያብስራ ጨርሰሃል። ኑ ና ተጠጋ ዮሐንስ ወደ መሀል። አፎሚ ትቀመጥ። ተጠጋ ወደዛ ያቡ። አፎሚዬ ቁጭ በይ እዚህ ጋር። ቆይ በቃ ጨርሰናል። እንግዲህ ተመልካቾቻችን ያው እንዳያችሁት 3ቱም የሚችሉትን ያክል የምግቡን ጣዕም እየቀመሱ ለመለየት ሞክረዋል። በዚህ መሀል ህፃኗ ጋር ያለችውን እያያችሁ ነበረ። ተመልካቾቻችን ያው እንግዲህ
ቪዲዮችን አይታችሁ የምትሰጡንን ኮሜንት በምትሰጡን